ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ተመልሶ መጥቷል። ሰው ሩታ ዛሬ ከጥቁር ወደ ቀይ ሄዳለች። በዚህ አጋጣሚ ጥሩ ነው እንደዚህ ማለት ነውና እንግዲህ ሁሉም በዚህ አጋጣሚ እኔ በጣም ተናድጃለሁ። ቤተሰብ ለምን መሰላችሁ? አንዳቸውም ለአብርሽ የሆነ ብቻ የሆነ እንዴት ነው ማለት ሄርሜላው ከይዛ ሄደች። ነገር ግን የሆነ በቃ አለ አይደለ ሁሉም እየተገናኙ መጨቃጨቃ እንጂ የሆነ ለአብርሃም ፍንጭ ወይ ደግሞ ለአብርሃም የመዳን ምልክት ወይ ደግሞ የሆነ ነገርን እያደረጉ አይደለም። ሁሉም በየቤቱ ይመጣሉ፣ ይጨቃጨቃሉ፣ ይሄዳሉ፣ ይጨቃጨቃሉ፣ ይሄዳሉ። ግን ደህና ናችሁ እናንተ? እንዴት ናችሁ የኔ ውዶች ማለት ነው? ይሄ ቻናሌ አዲስ ነው፣ ሰብስክራይብ አድርጉ ለቤቴ አዲስ የሆናችሁ ማለት ነው። እና እኔ በጣም የገረመኝ ለምን እንደው ታውቃላችሁ ማለት እኔ ይኸውላችሁ ቀልድ ነው፣ ጨዋታ ነው። ነገር ግን እዚህ ጋር አብርሃም ደግሞ ታሞ ነው ያለው ሶ እዚህ ጋር የሱ ማዳን ነው የሚቀድሞ ከምንም በላይ ማለት ነው። ግን እኔ እዚህ ጋር እያዩአቸው ያሉት ሁሉም ደግሞ ለአብርሃም ምንም ነገር ይሆናል አይደለ? ቤተሰብ አንድ ሰው እኮ ይዞት ሄዶ ገባችሁ? እዚህ ጋር ዴቭ ትልቅ ነው፣ ብዙዬ ትልቅ ናት። እዚህ ጋር መጨቃጨቅ ሳይሆን ወንድማችሁን እዚህ ጋር ሄርሜላ ራሱ ይዛ ብትሄድ ሄርሜላ ጋር ሄዳችሁ እናንተ ከሷ ጋር ሆናችሁ እሱ የሚድንበትን ብቻ ነው ማድረግ ያለባችሁ። ገባችሁ አይደለ? ትክክለኛ ሰው አድርጎ ነው የሚያሳየው። ቤተሰብ እነሱ ይመጣሉ፣ አብርሃም እንደዚህ ቦታ ነው፣ አብርሃምን በስልክ አገናኝ፣ አብርሃም የት ነው ያለው፣ አብርሃም ምናምን ሁሉም እንደዛ ነው እያሉ ያሉት። አንዳቸው እንኳን ለአብርሃም የሆነ ነገር በቃ አይደለ እሱ የሚድንበትን ነገር እያደረጉ አይደሉ። ገባችሁ አይደለ? በቃ አብርሃም ሊድን ብቻ እሱ እንድድን በቃ ጠንክሮ ማለት እሱን አድኖ እንጃ። አሁን እኔ አብሶ ሄርሜላ አሁን አድናው ካላመጣች የሆነ እሱ ወደ ራሱ ተመልሶ ካልመጣ ይሄን ጊዜ ብዙ ጊዜ ተሰጥቷታል። ገባችሁ አይደለ? የእውነት በጣም ነው የምናደድባት። የምሬን ነው የምላችሁ። ምክንያቱም አብርሃም በአሁን ሰዓት መዝናናት ምን አይደለም የሚያስፈልገው፣ የእሱ ጤንነት ነው የሚያስፈልገው። እሱ ወደ ራሱ እንዲመለስ ነው የምንፈልገው። እንዴ ቤተሰብ ወር ሊሆነው ነው እኮ አብርሃም ከታመመ ወር ሊሆነው እንዴ። እናት አባት እያለው ቤተሰብ እያለው እህት ወንድም አዲስ አበባ ላይ እያለው ልጁ እንደዚህ ሆኖ አስቡት እንዴ። ኦዲየንስ እንዴት ናችሁ? ደህና ናችሁ ሳይል የማያድር ልጅ እኔ በጣም ነው የምሬን ነው። እኔ አላቅም። ሩታን ብትሆን ስለ አብርሃም ምንም አይነት ደንታ እየሰጣት ስለ ልጁ አባት ትላለች። ልጅ ከልጁ ነጥላችሁ ማሳደግ ነው ወይና ከልጁ ነጥላችሁ እንዲኖር ነው የፈለጋችሁ? ስለ ልጁ ምንም አታስቡም፣ ስለ ሉሌ ምንም አታስቡም። እኔ ምለው ማለት ነው ሉሌ እኮ ብቸኛው ከዓለም አንደኛ አይደለም ያለ አባት ቢያድግ ራሱ ማለት ነው። ገባችሁ አይደለ? ስለ አባቱ ጤንነት ሳይሆን እያሰባችሁ ያለችሁት ሉሌ ያለ አባት ያድጋል። አባት ጤነኛ ሲሆን ነው ሉሌ በጤና የሚያድገው። ለሉሌ አባት የሚሆነው አባትየው ጤና ሲሆን ነው። እዚህ ጋር ማወቅ አለባችሁ መጀመሪያ ማለት ነው። እንዴት ነው እናንተ ስታስቡ እንዴት ነው አብርሃም ደና ሳይሆን ስለ ልጁ ያሳስባችኋል አይደል? በጣም ስለ ሉሌ በጣም ነው የምታስቡት። ስለ አብርሃም ጤንነት ግን አያሳስባችሁም እንዴ? ከዓለማችን አንደኛ አይደለም እኮ ብቸኛው ልጅ አይደለም ያላባት ቢያድግ ራሱ አብርሃም አልፈልግም ልጅ አይደለም ብሎ ራሱ ሩታ ብታሳድግ የመጀመሪያ ከዓለማችን አንደኛ አይደለችም እኮ ሩታ በባል የተከዳች ወይም ደግሞ ልጅ ሲንግል ማም ሆና የምታሳድግ በጣም ብዙ ሴቶች አሉ፣ ነፍ ሴቶች። ገባችሁ አይደለ? ምን ነው የሷ ብርቅ አረጋችሁ? ምን ነው ሉሌን ብርቅ አረጋችሁ? ብቸኛ ማለት እሱን ተውትና መጀመሪያ አባትየውን አድኑት። እሱ እንድድን ነው የምንፈልገው መጀመሪያ። ቅድሚያ እኔ የምፈልገው አብርሃም ብቻ እንድድን ነው። ከዛ በኋላ ራሱ ይወስናል። ሄርሜላንም መረጠ፣ ሚስቶቹንም መረጠ፣ ስለ ልጁም ይደርሳል። ቅድሜ የሱ ጤንነት ነው አይደል እንደሚያስፈልገን። እዚህ ጋር ሌላውን ተውት። እናንተ ምን አይነት ናችሁ? ስለ ልጁ አታስቡም ወይ? ልጁ ያለ አባት ሲያድግ ምናምን አባትየው ጤነኛ ሲሆን ነው ልጁን የሚያሳድገው እንጂ አብርሃም ጤነኛ ሳይሆን ልጁን አያሳድግም። በዚህ አጋጣሚ እንድታውቁ ማንም ሰው ጤነኛ ሲሆን ነው ስለ ልጁ የሚያስበው። ገባችሁ አይደለ እንዴ? አንቺ ሄርሜላ ካልሆነች ፖይንትሽ የሆነ ነገር ሲፈጠር ወይም ደግሞ ደህና አይደለም ብለሽ ባመንሽበት ሰዓት ስታስወጪ አምጥተሽ ቤትሽ አትገኝም ነበር። የሆነ ነገር ለማድረግ ስትፈልጊ ሄርሜላ ናት ነበር። በቃ እኔ የምፈልገው ወንድሜ ነው፣ ወንድሜ ማሳየት ፈልጋለሁ ብለሽ እንዴ። አሁን እኮ ሩታ ደግሞ ከሄርሜላ ጋር ነው ተያሹ ማለት ነው። ሲጀመር ሄርሜላ ጋር ደግሞ አብርሃም አልጨረሰም። ያልጨረሰ ነገር አለ እዚህ ጋር። እናንተ ነግራችሁት፣ እናንተ ተናግራችሁ አብርሃም አልፈልግም እንዲል አድርጋችሁ ነው አልፈልግም ያለው። ለዛ ነው እንጂ እርግጠኛ ነኝ ሩታ እኮ ማለት ነው አብርሃም እንደዚህ ቢያደርግሽ እርግጠኛ ነኝ እንትን እንደማትይ ማለት ነው። ግን ሄርሜላ ጋር ደግሞ እናንተ ባላችሁት ነው አብርሃም ጤነኛ ሆኖ ኦኬ፣ በእርግጠኝነት የምናገረው አብርሃም ጤነኛ ሆኖ ትክክለኛ አብርሃም ሆኖ ሄርሜላ አንቺን አልፈልግሽም ከህይወቴ ውጪ ቢላት እርግጠኛ ነኝ ዞር ብለ እንደመታይ
ከዚህ በፊትም እኮ አድርገዋለች። እንደቀላሉ እኮ መንገድ ላይ ጠርታችኋት አልፈልግም ከዚህ በኋላ ከህይወቴ ውጪ ከሩታ ጋር መኖር ነው የምፈልገው ብሎ አብርሃም እኮ ትተው ሄዳለች አይደል? እንደዚህ መቼ ለመነችው ግን አንቺ በቀሏል ለበቀል ነው ስትይ ተቀበለችው። ይቅርታ ጠይቋት ምናምን ብቸኛ ሲሆን ስለዚህ አሁን መናገር የምፈልገው ሩታ የእውነት አንቺ አብርሃምን በፍቅር ፈልገሹ ወደሹ ወደ ራስ ማምጣት ከፈለግሹ እሱ እንዲድን ጣሪ፣ እሱን አድኑት። ከዛ በኋላ ይምረጥ። ገባችሁ አይደለ? በዚህ ልክ እንደዚህ መሆን የለባችሁም። ተውት። ብዙዬና ሩታ እንኳን ተው፣ ለድብደባ ትንሽ ነው የቀራችሁ ሲጀመር ሲነጋገሩ ራሱ ማለት ነው። ምንድነው መራትና ምንድናቸው አይመሳሰሉም ሲጀመር ማለት ነው። ማራክሽ ነበር። አሁን ፖይንትሽ ወንድምሽ ከሆነ ሄርሜላ ጋር አትልኪም ነበር። ለምንድን ነው ቃልና ተግባርሽ ማች የማያደርገው? በጭራሽ እኔማ ጋር ነበረ። እኔ ጋር ይሁን ብዬ ሄርሜላ ሲጀመር እኮ ከሄርሜላ ያልጨረሰ ነገር አለ ሩታ። በዚህ አጋጣሚ እንዴት ሄርሜላ ትመጣለች ነው? እንዴት ሄርሜላ ይዞት ሄዳለች ነው? ከሄርሜላ ጋር አብርሃም እኮ አልጨረሰም። በእናንተ አፍ ጨርሷል ማለት እናንተ ነግራችሁት፣ እናንተ መክራችሁት፣ እናንተ ቀለበት እንዲያወልቅ አድርጋችሁት። አብርሃም በእናንተ ውስጥ ሆኖ ነው ሄርሜላን እንደዚህ አደረገው እንጂ ትክክለኛ አብርሃም ቢያደርግ ጥሩ ነው እያልኩኝ ያለሁት። ግን ትክክለኛ አብርሃም አይደለም። ከአንድም ሁለቴ ከጀ ወሰድሽው። ይሄን ታውቂያለሽ። ስንት ጊዜ ስንት ነገር ሳለ እኔ እኮ ይኸውልሽ ያልኩትኝ አብሮ ከኛ ጋራ ይቀመጥ ይዳን። ከዳነ በኋላ የፈለግሽውን ነገር አድርጊ ስል አልተሰሚ ፈቃደኛ አይደለሽም። እየበረሽ የሆነ ነገር ታረጋግሽ። እኔ ጋር ያለኝ አማራጭ ይሄ ስለነበረ አድርጌዋለሁ። አሁንም ቢሆን የሱ ደህንነት ነው የምፈልገው። አንቺ ከሄርሜላ ጋር ይፈልግ። እኛም እንደዛ ነው። ማናችንም የአብርሃምን ደህንነት ነው የምንፈልገው። ማናችንም አብርሃም ጤነኛ እንዲሆን አብርሃም ወደ ራሱ እንዲመለስ ነው የምንፈልገው። አለቀ። ከዛ በኋላ ውሰጂው፣ በፍቅርም ሆነ በፈለግሽው ውሰጂው። ግን በዛ ነገር እንዳትወስጂው። ገባሻ?